ሜላት እንግዲህ እንደሚታወቀው ወርቋን እንደተሰረቀች ታውቃለች። ሜላት ወርቄስ እያለች እየቀወጠችው ነው። ወይዘሮ ባዩሽ ደግሞ ወርቅሽን የሰረቀችሽ እርግብ ናት፣ እሱን ደግሞ አትከታተይኝ አስመልስልሻለሁ ትላታለች። ልታስመልስላት ሳይሆን ወርቁን እንካፈለው ነው ያለቻት ማለት ነው። እርግብን ወይነሽ ተጫዋችብኝ እያለቻት እየተሳደበች፣ አንቺ በጎን እሷ በጀርባዬ እየተከታተላችሁ ነው አይደለ? እኔ ነው መሸሽ እያለች ባዩሽ እየቀወጠችው ነው ማለት ነው። እና ሜላትም ሁሉም ነገር ግራ ገብቷታል። ባዩሽ እየመጣች ለምን መጣሽ እያለቻት ነበር ማለት ነው። እና እዛችኛይቱ ላይ ነው የምንለጥፍባት ማለት ነው። እርግብ ላይ ነው ሁሉንም ነገር የለጠፈችባት ማለት ነው። ሀኒቾና አባቷ ደግሞ የሀና አባት ብዙ ሁኚ አላት። እሷም ደግሞ በፍጹም አባቴን ጥዬ እናንተ ጋር መሆን አልችልም ትለዋለች። ለምን? ተኛ በላይ እኮ ምላሴና ሰላም ይፈልጉሻል አሏት። እሷም ከእናንተ በላይ እኔ ምላሴና ሰላምን እወዳቸዋለሁ፣ ግን እዚህ ቤት መኖር አባዬን እንደዚህ በጥሩ ደረጃ ያደረሰኝን አባዬን ልከዳውና እንትን ልለው አልችልም። ስለዚህ ይሄንን ሀሳብህን ብትቀይርሳ ብለዋለች ማለት ነው። አንዲቱ አስተዋይ ልጅ ነች። እሱም ግራ ገባውና እሺ እኮ አውቃለሁኝ ጥሩ አሳዳጊ ነው ያሳደገሽ፣ ግን ሰሞኑን እንዳይከፋው እዚህ መሰንበትና ማደር ጀምረሻል፣ ያን ነገር ለማስተካከል ነው ይላታል። እሷም አይ እማዬ ተተሻላት ይሄዳለሁ፣ አንዳንዴ እመጣለሁ እንጂ አባዬን ልረሳውና በፍጹም አልሞክርም ትለዋለች ማለት ነው። እሱም እንግዲህ አላመናትም። አባቷ ቀጥታ ወደ አሳዳጊው ቤት ነበረ ያመራው ማለት ነው። እዛም ሲሄድ ያሳደጋት አባቷ የሀኒቾ አባት እያጠና ኩርሲ ላይ ቁጭ ብሎ ነበረ። ደጃፍ ቆረቆረበት። ይግቡ አለ። እሱም የሀና አባት ነበረ። ሁሉንም ነገር ማውራት ጀመሩ። አንተ ደግሞ ዛሬ እንዴት እግር ጥሎህ መጣ ይለዋል። አይ ስለ ሀና አንዳንድ ነገር እንዲነግረኝ ብዬ ነው። እንዴትስ ነው ያሳደጋታል? ሀኒቾ ገና ጩጬ ሆና ፈጣሪ መክሯት፣ ፈጣሪ ዝምተኛ ያረጋት እኔ ሳልሆን ፈጣሪዋ ነው ይለዋል። አይ ካንተም ጭምር ነው። አንዳንድ ነገር እየተወያዩ ጀመሩ ማለት ነው። ትንሽም ቅር ቢለው ሀኒቾ እዛ በመሰንበቷና ልትረሳው እንዲሆን እያስተዋለ ነበረ። ግን አባትየው እያረጋጋው ይገኛል። አንተም በጣም የምትወድህ ይለዋል ማለት ነው። እሱም አይ አውቃለሁኝ ሀኒቾ መሆነች እያለው ሲያናዝዘው ነበረ። ሀኒቾ ምንም አልሆነችም፣ ግን ከኛ ጋር ብትሆንሳ ይለዋል። እሱም ለአመታቶች ስፈልጋችሁ የነበረቻችሁ ቤተሰቦች አይደለች እንዴ? ስለዚህ የሷ ምርጫዋ ነው ይለዋል። እና ሀኒቾ እኔ እሷን ሳይሆን ያሳደግኳት እሷ ናት እኔን እዚህ ደረጃ ያደረሰችኝ እያለ ይናገራል። እኔን ነው አሳምራ ያሳደገችኝ ይላል ማለት ነው። ስለዚህ አንዳንድ አለን እንደነ እርግብና እንደነ
ባዩሽ ያለ አሳዳጊ ይበደለን ማለት ነው። ስለዚህ ያለንበትን አለማወቅ። አሁን እንግዲህ እርግብም በራሷ ሰዓት ነው የምትደውለው ማለት ነው እንጂ እንትን እያለች አይደለም። ስለዚህ ያሳዝናል ታሪኩ ማለት ነው። ባይቺ ሹስም ሜላት አሁን ባለችበት ሰዓት በቃ አእምሮዋ ራሱ ቢዚ እያደረጉት ነው ማለት ነው። የወርቋ ነገር አሳስቧታል ማለት ነው። ወርቋ እንዲገኝ ትፈልጋለች። ስለዚህ ወርቋ መልሱላት ነው የሚባለው። እንግዲህ ያቺ ነብር አትመልስላትም። ደግሞ ደስ የሚለው ነገር ተምቹ ዞር በይ ብሏታል ማለት ነው። ተምቹ ተኔ ላይ ራቂ ብሏታል። እሷም ካንተ ውጭ ማምነው የለኝም እባክህን ብላ ቦርሳውን ለሱ ነበር ትላለት ሄደችው። እንግዲህ አክስቷም ልታፈነዳት ነበር ማለት ነው በመሳሪያ። እዚህ ላይ ነው ያለቀው ማለት ነው። ዛሬ ይለቀቅላችኋል። ላይክ ሸር እያደረጋችሁ ግቡ ማለት ነው።